በዚህ ዘመን ከኦርቶዶክስ ተዋሕዶ እምነት ተከታይ ውጭ ስለ ቅድስት ድንግል ማርያም የአምላክ እናት መሆንንና እውነተኛ እናታችን መሆኗን ከሚመሰክሩ ነቢያቶች አንዱ እኚህ አባት ናቸውና በጣም በእውነት የሚያስደንቁ ድንቅ አባት ናቸውና አንድ የትምህርታቸውን ብታዳምጡልኝ እላለሁኝ። አመሰግናለሁኝ። በቋንቋ የማይገለጥ ፍቅር ነው። እኔ ወስደዋለሁ። ምንም ዞር ስትል እኔ የመቃብር ቦታ አትክልቶች አሉ፣ አበቦች የእሱ ጠባቂ ዘበኛ መስሏት ወስደው እንደሆነ ስጠኝ እኔ ወስደዋለሁ። ማርያም አንድ ነገር ይኸው በሚሰማኝ ጌታ በእናንተ ፊት እናገራለሁ። ኢየሱስ ክርስቶስ ለእሷ ከመገለጥ በላይ ምንም እድል የለው። ምክንያቱም አትሄድም። መሄጃ ያላቸው ሁሉ ይሄዳሉ። እሷ መሄጃ የላት፣ አትሄድም። ስለዚህ ያለው እድል ምንድን ነው? ያለው እድል ለእሷ መገለጥ ነው። ማርያም ዞር ስትል ኢየሱስ ክርስቶስ ነው። ረቡኒ አለችው። ረቡኒ በዕብራይስጥ መምህር ሆይ ማለት ነው። ወገኖቼ ሆይ በግድ እንደተገለጠ ልንገራችሁ። በግድ እንደተገለጠ እንዳትነኪኝ አላት። አይችልም። የግድ መገለጡ የግድ ነው። አትሄድማ፣ እንዳትነካው። አሁን ይሄንን ከታይምና ከስፔስ ውጪ መሄድና የሚችለው ይሄ ዲስታንስ ታይም ስፔስ ውጪ ስፒሪት ሪም ውስጥ የሚገባውን ያን የትንሣኤውን አካል የለበሰው ለእሷ ነው። ብትነካው ልትሞት ትችላለች። ቆይ እንዳትነኪኝ አላት። ለምን ተገለጠ? አትሄድማ። ታዲያ ለእሷ መታሰቢያ መባል ይነሰው ጥልቅ ፍቅሯን ተመልከቱት። አትሄድም፣ አለበለዛ አትሄድም። ማስታወሻ የምትይዙ አድምጡኝ። ምን ጊዜም በየትም ስፍራ ይሄ ቃል እንዲነገር ኢየሱስ አዟል። ወየውላት ይሄን ማትናገር ቤተ ክርስቲያን ለሷ የትኛውም ቤተ ክርስቲያን እስከ ዓለም እስከ ራፕቸር ድረስ እንዲነገር ኢየሱስ አዟል። አገልጋይ ነህ፣ ቤት ውስጥ ታገለግያለሽ፣ ክፍለ ሀገር ትወጣለህ፣ ወንጌል ስርጭት፣ እዚህ የምትቆሙ ባሪያዎች ይሄ እንዲነገር ኢየሱስ ክርስቶስ አዟል። ወገኖቼ ሆይ ማንም የኢየሱስ ክርስቶስ ተከታይ የሆነ ማንኛችንም የኢየሱስ ክርስቶስ ተከታዮች የእውነተኛ ፍቅርና መሰጠት ምሳሌነትን ከማንም አይደለም ከእሱ እንድንማር ይፈልጋል። ለኢየሱስ ክርስቶስ መሰጠትን ከማንም መማር አንችልም። ኢየሱስ ነው ያዘዘው። የእውነተኛ ጥልቅ ፍቅርን ከእሷ ነው የምንማር። ምን አለ? የእውነተኛ መሰጠት፣ የእውነተኛ ፍቅር ማንም ክርስቲያን መማር የሚገባው ከዚህ ሴት። አሁን አንድ ጥያቄ እናንተንም እኔንም ጠይቃለሁ። ኢየሱስ ክርስቶስን ትወጂዋለሽ? ኢየሱስ ክርስቶስን ትወደዋለህ?